ከ3 ሚሊዮን ብር በላይ አውጥቼ ነው የገዛሁት። ምን ይሄንን ያህል? እርግብማ የመጣችበትን ነገር አሳክታ ነው የወጣችው። እርግጠኛ ነኝ ደግሞ እዚህ ነገር ላይ የባዩሽ እጅ አለበት። ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ከተከብያለሁ ውዶቼ። ኖላዊ ክፍል ይዤላችሁ ቀርብ ያለው ማለት ነው። እንግዲህ እሺ ሁሌ ምን ትሆናለች ብለሽ ነው መስጣት ይኸውልህ ሚስቴን እኔን ጥላኝ ስትሄድ ሀናን ሰጠኝ። ብቸኝነቴን አስረሳችኝ። እሺ አይሆንስ? አሁን ደግሞ ሀና ልቧ ወደ ቤተሰቦቿ ሲያመራ አንተን የሰጠኝ። ይህ ነገር ግን ይዘለቃል ብለው ነው? ምንም ፈጣሪ አንድ ባንዱ መተካት ማለት ነው እንዴ? ባለቤቱን ሀናን በኔ ብቸኝነቱንና እንዲረሱ ታደረጉ። እኔ መቼም እድሜ ልኬን አብሬዎት አልኖርም። አንተ የት ትሄዳለህ? እንኳን እኔ ሀና ሲሄደች አይደል እንዴ? አሲር ምን እያልክ ነው? አንድ ቀን ይዘው ሲሄዱ ምን ትላለህ? አንተ የት ትሄዳለህ? እኔ አላገባም እንዴ? ውይ ድሃ በህልሙ ቅቤ ባይበላ ኑሮ ማጣት ይቀር ነበር ብሎ ተስተረተበት እና አሁን አንተ እንደው ማናት ወንድ ናት ብሎ የምታገባ ድስት ግጣሙን አያጣም አባባሉን አያውቁም። አይ እንደው አንተ ለማግባት አቅቶ እንደው ምን ነው እኔ ብቸኝነቱ በገደለኝ። እንደዚህ ከምትሉ እንደዚህ ብሎ ያስቡበት አይሻልም? ይኸውልህ አግባ ያልኩህን አስብበት ማለት ነው። እኔ መሄዴ አልቀርም። በልሽ አሁን አርፈተኛሽ የልጅ አመረረ እንዴ? ፋዘርዬ አሁን አርፈተኛ። እሺ አርፈተኛ። አንተ አርፈተኛም እንዴ? እኔ ልብሴን ቀይሬ ነው የምተኛ ብሎ ሲል ጫማውን እያወለቀ ነበረ። እሺ እንደውም ልተኛ ነው እያለ ሲል ሀኒዬ ደግሞ ትንሽ ቆየሁ አይደለ ሰላምዬ፣ በጣም ይቅርታ ከ16 ዓመት የተገኘ በኋላ ፍቅር አይደለ አልፈርድብሽም። ሰዓት እኮ ታሳዝነኛለች። አሁን እኮ በጣም ታሳዝነኛለች። በጣም ደህና ናት። ግን አንቺ ግን እንደዚህ ደስተኛ ሆነሽ አላውቅም። ምን ላድርግ ሰላምዬ፣ አይቼ ልጠግባት አልቻልኩም። በቃ ትምህርት ቤቶች እኮ ጓደኞቿ ምን ሆና ነው እያሉ ነው። ይህን ያህል ያስታውቅብኛል። ጥርስ በጥርስ ነው የሆነችው። እኔ በጣም ደስተኛ ነኝ። እንዴት ልገልጽልሽ እንደምችል አላውቅም። በቃ እንግዲህ በኋላ እኮ ይህ ታየው ደግሞ ካፌ ቁጭ ብላችሁ አይደል የምትውሉ እና ምን ችግር አለው? ቆይ ብቻችሁን ስትሆኑ ምንድን ነው የምታወሩት? አይ ምን እናወራለን? ምንም አናወራ እና ዝም ብላችሁ ነው ስትታዩ የምትውሉት? ማለት ያልገባኝን ነገር አንዳንድ ሲጠይቃለሁ የጥናት ብቻ ነው እንዴ ሰላምዬ? ሌላ ምን ይኖራል? እና ይወድሻል እና ምን አድርጎ ይጠላኛል? ሆን ብሎ ነው የምታዝጊኝ አንቺ? እና ይወድሻል ስትይ ስለገባኝ ነው። እና ማለቴ ፍቅር ምናምን አግኝተሽበት ታውቂያለሽ እያልኩ ነው። ሰላምዬ ምንም ነገር አላረግሽበትም? አረ ምንም የለም። እቺ ወረኛ በቃ ዝም ብላ ነው እንደምትቀደድ ሲሆን እኮ ናት ሀናን ይወዳታል አለችኝ። በይ እንደዚህ የሚባል ነገር የለም። በቃ እኔ ልሂድ ልቀይርና እሺ አሁን ቶሎ ብለሽ ቀይሪና እንሂድ ብላ ስትላተኝ ልትቀይር ወደ ቁም ሳጥኑ ግብት አለች። ከዛ ከፍታ አደረገላት። እንዴት አደራችሁ? እንዴት አደርክ? ፈጣሪ ይመስገን። ግቡ ጋሽ። እሺ እግዚአብሔር ያክብርልኝ። አሁን ግቡ ብሎ ሲለው ግብት አሉና ቁጭ አሉ። እሱ ጋር ተቀመጠ። እሺ ያክብርልኝ ፈጣሪ። ሰላም ነው? ፒስ ነው? እና ሌላ ሰው የለም እንደ ቤት? ሰላምና ሀና ትምህርት ቤት ሄደዋል። እማዬ አለች። የኔ ልጅ በሌሊት መተን ረበሽና? ኧረ ችግር የለውም አልረበሻችሁኝ፣ ደስ ብሎኛል። አሁን እናትህ ደህና ናት? አዎ ደህና ናት። ሀና እያለች ምን ትሆናለች? ሀኒቾ በጣም ጎበዝ ናት። እናትህን ታድናለች። ከሐኪምነቷ በበል እህታችን መሆናችን ደስ ይሎናል። ሙሉ ኑሮዋ እኮ እዚህ ሆኗል ማደሯ። አባባ ሀኒ እዚህ መምጣቷ ያስከፋዋታል? ቤቷ አይደለም እንዴ? እውነታው እስከ ዛሬ ድረስ የዘገየው ሀና አባቷን ጥላ መምጣት ስለማትፈልግ ስለሆነ ነው። እና ሀደብቅ እኮ አልቀረም።
እውነታውን እኮ ተደብቆ አልቀረም፣ አሁን ወጣ። እንዴት ሰው ግን የከፋዎት ይመስላል። አይ ይኸውልህ አባባ እኛ ሀናን ነጥቀን የምንወስዳት አይመስለንም። እናታችን ደግሞ እናንተ ባትፈልጓት እሷ ግን ትፈልጋችኋለች። ሀና እኮ እንደዚህ ያለ ልጅ አይደለች። በጣም ነው የምትወዳችሁ። ይሁንልኝ። ለማንኛውም የሷን ደስታ ነው እንጂ የምፈልገው። አሁን ቆይሽ እናቴ ልጥራት ብሎ ህድት አለ። ከዛም ብሎ ሲለው በቃ እያለ ሲያወራ ሀኒቾና የዛሬ ፈተና ግን ቀላል ነበር አይደለ? ቀላል ባይሆን ነበር ከባድም አልነበረ። በቃ ጎበዝ ነበር። እንደውም እኮ ፈተናውን እንዴት መስራት እንዳለብኝ አሳይቶ ነበር። ይሄ ሁሉ ፈተናው ቀላል አልሆነ መሰለሽ? በችም ስቀላቀላችሁ ቅር እንደይላችሁ እንዴ ስራ የት መጣ? ፈተና ከባድ ነበር። እንደውም እያመሰገነች ነበር። የስራ እንዴት ማንበብ እንዳገኝ ስላነገረኝ በጣም ጥሩ ነው አለ። ሰላም እውነቷን ነው። አመሰግናለሁ። ምን ሆነሻል ሀንዬ? ሰላምዬ እንሂድ። ሀንዬ ምን ሆነናል? እኔ አሁን ቶሎ መሄድ ነው የምፈልገው። ወደ ቤት ኃይል የምንሄደው ቀስ ብለን እንሄዳለን። እኔ እንደውም አባዬ ማየት ስላለብኝ እኔ ወደ ቤት ልሄድ። ቻው ተባብለው ፈተና ሳትራለን ያለችው አውቀሽ ነው? እየቀለድሽ ነው? እና መሆኗን አሁን የደበራት እንዳላቅም። አሁን እኮ እየሳቀች እየተጫወተች ነበር። አልገባኝም። እንደሱ ተሆነ ሂጂ፣ እኔ በሌላ መንገድ እሄዳለሁ። ይቅርታሽ ስራ ጣጣ የለውም። አሁን ተከታያት። እሺ ቻው ብለው እሱም ቆም ብሎ ዝም ብሎ ያያታል። ይስራም መልሶ ወደዛ ተመለሰ። እንደዚህ ዘመድ ወዳጅ ናችሁ እንዴ? እስከ ዛሬ ድረስ ደግሞ ተይዘን እንጂ ሰው እንዴት ይጠላል? የምር ስላወቅኳችሁ በጣም ደስተኛ ነኝ። እኛም በጣም ደስተኞች ናቸው አይደለም ፋዘር? ተው እንጂ በጣም ፈጣሪ በጥበቡ አገናኘን እንጂ ከለያይተን እኮ ቀርተን ነበረ። እንዴት? ማንም የለየን? ያቺ ጓደኛሽ ናታ። ጓደኛዬ ደግሞ ማናት? ባዩሽ የምትባል ናታ። እሷ ደግሞ ምን አደረገች? ይህን ሁሉ ድራማ ደግሞ ፈጥራ ስትጫወትብን ነበረ። እሷ አይደለች እንዴ? የምን ድራማ ነው? እርግብ ልጅ ነኝ ብላ ከዚህ ቤት እንድትመጣ ያደረገች እሷ አይደለች? ባዩሽ ደግሞ የእርግብ አክስት ናት። ይሄ ተሳስታ መሆን አለባት። ባዩሽ እንደዚህ ማድረግ የለባትም። አይ እኛ እርግጠኛ ነው እየነገርንሽ ያን ትክክል ያደረግን አልመሰለኝም። አዚ ሴትየቱ ምንም የምታውቅ አይመስለኝም። ቆይሽ እርግብን ታስታውሻታለሽ? እርግብ ደግሞ ማናት? ለመሆኑ ሀናን ታስታውሻታለሽ? እኔ ምን እንደምታወሩ ሊገባኝ አልቻለም። ግን ደህና ናችሁ? እሺ የኔ ፎቶስ እንደሰጠውሽ አታስታውሽም? ደግሞ የምን ፎቶ ነው የሰጠሽኝ? ሴትየዋ ጤናዋ አይመስለኝም። አይ እኔ ማረፍ አለብኝ አሁን ይቅርታ ብላ ውድት ትላለች። አሲ ሴትየዋን የምታስታውሰው ነገር የለም። እኛ እንደዚህ ብለን ነው የለፋነው። እንደው ያንዱ ቅንጭላት ነው የተሳሳተ መርፌ ወጓት ነው ይመስለኝ። እና ምንም አልመሰለኝም ብሎ ሲል አባባም እንግዲህ በቃ እንሂድ ፋዘርዬ። አዎ በል እንሂድ፣ ምን እናደርጋለን በቃ ብለው ብድግ ብለው ሄዶ ሲሄዱ እኔ ምን አውቃለሁ፣ ሁኔታሽ ግን እንደዛ ነው ይመስለኝ። አረ እንደዛ ሳይሆን በአጋጣሚ ነው ያየሁት እና ከነሱ ጋር ብትሆኛ ይሻልሽም ነበረ። እኔ ብቻሽ ስትሆኛ አንቺ አሳዝነሽኝ መጣሁ። ሰላምዬ እኮ ተከትላይ ነበረ፣ አይቻት ነበር። እሷ ግን ወደ ቤቷ ሄዳለች። ቆይ ጽዮን አንቺ ምን ለማድረግ እየሞከርሽ ነው? ሰሞኑን ደግሞ በጣም እየተከታተልሽ ነው። በዛ ላይ ደግሞ ስሜን ደግሞ ባልሆነ በሆነው እያነሳሽ ነው። ምን ብዬ ነው ስምሽን ያነሳሁት? ከሌላ ጋር ደግሞ እንደጀመርኩ እያወራሽ ነው። ሰላም ናት አሁን የነገረችሽ? ማወቅ ያለብሽ ነገር ስለ እኔ አይመለከትሽም አሁን አንቺ ብላ ጣጥላታ አንቺ ጥላ ስትል ቆም ብላ ቀርታለች። ምን እንደዚህ ያደርግሻል? እውነቱን ስለተናገርኩ ነው ቁርቁር ብላ ተሳደባ ሂድት ትላለች። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለምትወዱኝም ውድድ ለማትወዱኝም ውድድ አደርጋችኋለሁ። ምርጥ ኮሜንት የምትጽፉ አይ ላቭ ዩ እንዲሁም ጅል የምትጽፉም አይ ላቭ ዩ ነው የምላችሁ። ኮሜንት
ጽፉልኝ። ኢንሻአላህ መልሳለሁ። ሰብስክራይብ ማለት ነው ውዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑ። ባይ ባይ።